በአብዛኛውን ጊዜ ራሳችሁን ለማዝናናት ወይም ጊዜ ለማሳለፊያ ብዙ ዘፈኖችን አዳምጣችሁ ታውቃላችሁ። ነገር ግን በዛሬ ቪዲዮ በአንድ ዘፈን ምክንያት በመቶዎች የሚቆጠሩ ሰዎች ራሳቸውን ያጠፉበትና የትም መደመጥ እንዳይችል በብዙ ሀገራት ሚዲያዎች ተከልክሎ የነበረው ዘፈን ለምን አደገኛ እንደሆነ፣ ማን እንደዘፈነውና ሁሉንም ታሪክ ከመጀመሪያ ጀምሮ የምናይ ይሆናል። ከመጀመራችሁም በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። በ1930ዎቹ የሃንጋሪ ኢኮኖሚ በጦርነቱ ምክንያት እያሽቆለቆለ ነበር። ድህነት በሀገሪቱ ውስጥ ተስፋፍቶ ነበር። በዚህም ምክንያት በ1933 አንድ ሬዞ ሴረስ የተባለ የሀገሪቱ ሙዚቀኛ ለስለስ ያለ አሳዛኝ ሙዚቃ ይሰራል። የሙዚቃውም ስም ግሉሚ ሰንዴ የተባለ ሲሆን በዘፈኑ ላይ ማጣትን፣ ሞትን እንዲሁም ስለዚች ዓለም አስከፊነት የዘፈነ ሲሆን ለመጀመሪያ ጊዜ የተደመጠው በሃንጋሪ ውስጥ ነበር። በመጀመሪያ ላይ ዘፈኑ ታዋቂ አልነበረም። ነገር ግን በካፌዎች፣ በሬዲዮዎች እንዲሁም በተለያዩ ቦታዎች መደመጥ ሲጀምር ሰዎች ከዚህ አሳዛኝ ዘፈን ጋር መቆራኘት ጀመሩ። ጊዜያት እያለፉ ሲመጡ ጋዜጠኞች ብዙ አስደንጋጭ ታሪኮችን መጻፍ ጀመሩ። የሚጽፉትም የነበረው ሰዎች ራሳቸውን ከማጥፋታቸው በፊት ይህንን ዘፈን እንዳዳመጡት ተናገሩ። በዚህ ዘፈን ምክንያት ከመቶ በላይ የሚሆኑ ሰዎች ራሳቸውን እንዳጠፉ ታውቋል። አንዳንድ ታሪክ ተናጋሪዎች ደግሞ ይህንን ዘፈን በዛን ጊዜ አዳምጠው ራሳቸውን ያጠፉት ሰዎች ሐዘን ውስጥ የነበሩ ሰዎች ሆነው ዘፈኑን ሲያዳምጡት ስሜታቸውን አባብሶት ራሳቸውን እንዳጠፉ ተናግረዋል። ታዲያ በ1941 ይሄ ዘፈን በቢሊ ሆሊዴይ ተተርጉሞ ከወጣ በኋላ ዓለም አቀፍ ዕውቅናን ያገኛል። ይህም ዘፈን በብዙ የሬዲዮ ጣቢያዎች መከልከል ይጀምራል። ይህንን ዘፈን የዘፈነው ሬዞ ሴረስ በዘፈኑ ምክንያት በሞቱት ሰዎች የቁጭት ሕይወት እንደኖረ ተናግሯል። በ1968 የማያልፍ የለምና ሕይወቱ ያልፋል። ታዲያ በአሁን ሰዓት ይህ ዘፈን የሚታወቀው የተረገመው ዘፈን በመባል ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።